አንድ ሰው የዓለምን ታላላቅ ሳይንቲስቶች ከ40 ዓመታት በላይ ያታለለውን ብነግራችሁስ? በገንዘብ አይደለም፣ በኃይልም አይደለም፣ ግን በአጥንት ነበረ። ይገርማል አይደል? አዎ በአጥንት ደግሞ ማንኛውም አጥንት ብቻ አልነበረም። የሰው ታሪክ እንደገና የሚጽፍ አጥንቶች ነበሩ። ስሙ ቻርለስ ዳውንሰን ይባላል እና በሳይንስ ከታዩት ታላላቅ ውሸቶች አንዱ የፈጠረ ነው። ቻርለስ ዳውንሰን ኃይልና ዛቻም አልተጠቀመም። በራስ መተማመን ብቻ ተጠቅሞ የውሸት ታሪክን ያጭበረበረ እና መላውን ዓለም የሸወደ ሰው እውነተኛ ታሪክ ነው። ቻርለስ ዳውንሰን ሳይንቲስት አልነበረም፣ ፕሮፌሰርም አልነበረም፣ እናም ታዋቂም አልነበረም። እሱ አንድ አደገኛ ፍላጎት ያለው ጠበቃ ብቻ ነበር። እንደ ባለሙያ እንዴት እንደሚናገር ያውቅ ነበር። እንደ ባለስልጣን እንዴት እንደሚለብስም ደንብ አድርጎ ያውቃል። እና ከሁሉም በላይ ደግሞ ለሰዎች ማስማትን የሚፈልጉት በትክክል እንዴት መንገር እንደሚችል ጠንቅቆ ያውቅ ነበር። ዜሞቹ ለመሰረታዊ ግኝቶች በጣም ሲፈልጉ ለመጠየቅ በጣም ጥሩ በሆነ ማስረጃ ገባ። ውሸቶቹ የጀመሩት ያኔ ነበር። ዳውንሰን በአርኪኦሎጂ እውቀት ለማግኘት ከፍተኛ ፍላጎት ነበረ እና እውቅና በተፈጥሮ ካልመጣ ለማምረት ወሰነ። በ1912 ዳውንሰን አስደንጋጭ ማስታወቂያ ተናገረ። በፒልትዳውን እንግሊዝ ውስጥ ቅሬታ አካል እንዳገኘ ተናገረ። የራስ ቅሉ የሰው ይመስላል፣ መንጋጋው የዝንጀሮ ይመስላል። ሳይንቲስቶች ደነገጡ። ይህ በሰዎችና በዝንጀሮዎች መካከል ያለውን የጠፋ ግንኙነት ነበር። ፒልትዳውን ማን ብለው ሰየሙት እና ብሪታንያዎቹ ወደዱት። ለምን ብትሉ ምክንያቱም የሰው ልጅ ዝግመት ለውጥ አፍሪካ ሳይሆን በእንግሊዝ ስለሚሆን ነው። ለማሳመንም ምቹ ሆነለት። አስደናቂው ክፍል ይኸውና። ማስረጃው ትርጉም አልነበረውም። የራስ ቅሉ ቁርጥራጮች አልተዛመዱም። ጥርሶቹ በእጅ ወደ ታች ተዘርግተዋል። አጥንቶቹ ጥንታዊ ለመምሰል ተበክለዋል። ግን ማንም አልጠየቀውም። ለምን ብትሉ ምክንያቱም ሰዎች ማመን የፈለጉትን አምነዋል። የብሪታንያ ሳይንቲስቶች የሰው ልጅ በእነሱ የጀመረውን መሆኑን ወደዱት። ስለዚህ በፊታቸው ላይ የሚታየው ጥርጣሬ ሁሉ ችላ አሉት። ከበርካታ ዓመታት በኋላ አዲስ ቴክኖሎጂ መጣ። ሳይንቲስቶቹ አጥንቶቹን እንደገና መረመሩት። እውነትም ፈነዳ። ማስረጃው የሚካድ አልነበረም። ቅርሶቹ ጥንታዊ አልነበሩም። የራስ ቅሉ የሰው ነበረ። መንጋጋው የኦራንጉታኑ ነበር። ጥርሶቹ በእጅ ተጭነዋል። ሁሉም የውሸት ነበር። ሙዚየሞቹ ተሸማቀቁ። ሳይንቲስቶች ተዋርደዋል። እና አንድ መራራ ጥያቄ ይቀራል። በዓለም ላይ ያሉት በጣም ብልህ ሰዎች ለዚህ እንዴት ይወድቃሉ? መልሱ ቀላል ነበር። ታሪኩ እውነት እንዲሆን ፈልገው ነበር። እናም እምነት ከማስረጃ በላይ ሲበረታ እውነት እድል የላትም። የመማሪያ መጽሐፋት እንደገና መጻፍ ነበረባቸው እና ቻርለስ ዳውንሰን ቀድሞ ሞቶ ነበር። አልተቀጣም። እስከ ዛሬ ድረስ በታሪክ ውስጥ በውሸት በጣም ስኬታማ ከሆኑ የኪነ ጥበብ ባለሙያዎች አንዱ ነው። እሱ ብልህ ስለነበረ አይደለም፣ ግን ሁሉም ሰው እሱን ማመን ስለፈለገ ነው። ይህ ታሪክ ስለ አንድ ሰው ብቻ አይደለም የሚያወራው፣ ስለ ሰው ተፈጥሮ ነው። ከእምነታችን ጋር የሚስማማ መረጃ በምን ያህል ፈጥነን እንደምንቀበል፣ ኩራት እንዴት ብልህነትን እንደሚያሳውር እና ታሪክ ሁልጊዜ በአሸናፊዎች ብቻ እንደማይጻፍ ያሳየናል።
ስለዚህ ለሚቀጥለው ጊዜ በጣም ፍጹም የሆነ ታሪክ ስትሰሙ ራሳችሁን ጠይቁ። ይህን ካመንኩ ማን ይጠቅማል በሉ። ምክንያቱም ታሪክ ሁልጊዜ በአሸናፊዎች ብቻ የተጻፈ አይደለምና። አንዳንዴ በክፍል ውስጥ ባለው ምርጥ ውሸታም የተጻፈም ሊሆን ይችላል። ይህን ታሪክ ከወደዳችሁት ላይክ አድርጉ። እንዲህ አይነት አስደናቂ ታሪኮች እንዲደርሳችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እና በቀጣይ እንዲቀርብላችሁ የምትፈልጉት አስደናቂ ታሪክ ካለም አሳውቁኝ። እስከዛው ባላችሁበት ሰላም ሁኑልኝ።